እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ በዓለም ላይ በጣም አደገኛ ስጋት ውስጥ ስላለች የባህር እንስሳ ቫኪታ በዝርዝር እንነጋገራለን። ቫኪታ በስፓኒሽ ትንሽ ላም ማለት ነው። በሜክሲኮ በካሊፎርኒያ ባህር ወደብ ብቻ የምትገኝ ትንሽ የፓርፓይስ አይነት ናት። ቁጥሯ አሁን ከ10 በታች ሊሆን ይችላል። ይህ በዓለም ላይ በጣም አነስተኛ የሆነ የባህር አጥቢ እንስሳ ነው። በዚህ ቪዲዮ ውስጥ ስለ ህይወቷ፣ ችግሯ እና እንዴት ማዳን እንደሚቻል እንመለከታለን። ቫኪታ በጣም ትንሽ ናት። ርዝመቷ እስከ 1.5 ሜትር ብቻ ነው። ክብደቷ ከ55 ኪሎ ግራም አይበልጥም። ሴቶቹ ትንሽ ትልቅ ናቸው። ዋና ባህሪያቷ ቀለም ግራጫ ቡናማ ሲሆን በጎኖቿ ላይ ጥቁር ክበቦች አሉ። ጭንቅላት ክብ እና ትንሽ አፍ ያለው፣ ጥቁር ቀለበት በዓይኖቿ ዙሪያ እንደ ሜካፕ። ጆሮ በጣም ጥሩ የመስማት ችሎታ አላት። በድምፅ በመጠቀም ትንቀሳቀሳለች። እሷ የፓርፓይስ ቤተሰብ አባል ስትሆን ከዶልፊን ጋር ተመሳሳይ ናት። ቫኪታ በካሊፎርኒያ ባህር ወደብ ሞቃታማ እና ጥልቅ ባለው ውሃ ውስጥ ብቻ ትኖራለች። በተለይ በኮሎራዶ ወንዝ አፍ አካባቢ በቀን እና በሌሊት ትንቀሳቀሳለች፣ ግን በጣም ጠንቃቃ ናት። ብዙ ጊዜ በቡድን ትታያለች። ዋና ምግቧ ትናንሽ ዓሳዎች፣ ሽሪምፕ እና ሌሎች ትናንሽ የባህር ፍጥረታት ናቸው። ቫኪታ በየዓመቱ አንድ ግቢ ብቻ ትወልዳለች። እርግዝናዋ ከ10 እስከ 11 ወር ይወስዳል። ግቢዎች በጣም ትንሽ ሲሆኑ ከእናታቸው ጋር ለረጅም ጊዜ ይቆያሉ። የዕድሜ ርዝመት እስከ 20 ዓመት ሊደርስ ይችላል። ቫኪታ በዓለም ላይ በጣም አደገኛ ስጋት ውስጥ ያለች የባህር እንስሳ ናት። ቁጥሯ በፍጥነት እየቀነሰ ነው። ዋና ስጋት የጊልኔት ማጥመድ ነው። ለቶቶባ አሳ ሲባል የሚደረገው ህገወጥ ማጥመድ ቫኪታን በአጋጣሚ ያጠፋል። ሌሎች ስጋቶች የባህር ብክለት፣ የመኖሪያ መጥፋት እና የመርከቦች ግጭት ናቸው። ቫኪታ እንዳጠፋ የተለያዩ ድርጅቶች እየሰሩ ነው። የጥበቃ ጥረቶች የጊልኔት ማጥመድ ማገድ፣ የቶቶባ ገበያን መቋረጥ እና የቫኪታን መኖሪያ መጠበቅ ያካትታሉ። አንዳንድ ቫኪታዎች ለጊዜው ማደን ሙከራዎች ተደርገዋል። ቫኪታ እንዳጠፋ ሁላችንም ልንደግፍ ይገባል። ይህ በዓለም ላይ ያለ ልዩ ፍጡር ነው። እናንተም ይህ ቪዲዮ በማጋራት እና የጥበቃ ድርጅቶችን በመደገፍ ሚናችሁን ይወጡ። ይህ ቪዲዮ ከተመቸው ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።